ይሻለኛል? ይሄኛው ደግሞ ህይወት ውስጥ ያለት ባለ ትዳር እንደሆንኩት አልነገርኩትም። ያኔ እሱ አይቅም። እሱ ደግሞ ያው ሰው ጋር ከመጣች አንድ ላይ እንኖራለን ብሎ ነው የማስበው። እኔ ደግሞ ወደ ቤት ከባለ ጋር ተታረቅኩ ማለት ነው። ምን ይሻለኛል? ያኔ እድሜሽ ምን ያህል? ለምን ምስኪን ኮሚቴ ሳይት ነው የምስቀው እንጂ እግዚአብሔር ክርስቶስን እየልቤ ነው። እድሜሽ ምን ያህል? 25 እሺ ሚውት አድርጊና አዳምጪ። አንደኛ አንቺ እንደዚህ አይነት ከባድ ቀይ መስመር አይታለፍም። 25 ዓመት ሆኖ ባለ ትዳር ሆነሽ ኢሞ ላይ ተዋወቁኝ። በኩራት እኮ ነው እያወራሽው ያለሽው። እንዲህ ስህተት እኮ ነው። ትዳርሽ እንኳን እንደው አፈርሰሽው ቢሆንና ተለያይታችሁ ተፋታችሁ ቢሆን እንኳን ጊዜ ይፈልጋል እኮ የኔ እናት። በጣም ጊዜ ይፈልጋል። በጣም ትዕግስት ይፈልጋል። ወደ ሌላ ነገር እንኳን ለመግባት ወደ ሌላ አይነት ግንኙነት ውስጥ እንኳን ለመግባት ጊዜ፣ ትዕግስት ይፈልጋል። ቸኮልሽ በጣም። ሁለተኛ ነገር ገንዘብ ልከሽ ባለሽን ቤት ስራ ወይ ቤት ግዛ ማለት ምን የሚሉት ድፍረት ነው ማለት? ወንዱ ነው ቤት መስራት ያለበት። ብር ልከሽለት ቤት ግዛ ስራ ካልሽው እሱ ምንም ካላወጣ እንዴ እንደፈለገ ቢያደርገውስ ምን ገደዋል? እሱ የለፋበት አይደል? ስለዚህ በመሰረቱ ከሆነ መጀመሪያ ገንዘብ ለባልሽ ስትልኪ ነው ስህተቱ የጀመረው። ከዛ እንደገና ተጨቃጨቀና አልተግባባንም በሚል ጦስ ሰበብ ኢሞ ላይ ተዋወቅኩኝ። ሲንግል እንኳን ሰው እኮ እንደዚህ በድፍረት እኮ አይናገርም። ከዛሬ ጀምሮ ከዚህ ሰው ጋር ያለሽን ግንኙነት አቆሚ። ኢሞ ላይ ተዋወቁት ከምትይኝ አቆሚ። ጥፋት ነው፣ ስህተት። ባለትዳር ነሽ። ባለትዳር ከሆንሽ አትሊስት ትዳርሽን አክብሪ። ሰው ሀገር ሆነሽ አልተግባባችሁምና አንቺ ሌላ መንገድ እንደ እቃቃ ጨዋታ ነው እንዴ? እንደዚህ ዳቦ ፈረሰ ጨዋታው ተቆረሰ አይነት ነገር እንደፈለግን የምናደርገው ነው። ስለዚህ አደብ መያዙ በጣም ጥሩ ነው። ተግባባን። ሲሄድ አገኘዋለሁ ከባሌ ጋር ታረኩ ነው በቃ አለቀ። አይሆንም ብሎ ካርጊ ውጪ ከዚህ ነው ውስጥ። ተግባባን። ግልጽ ነው። ግልጽ ነው። ግን አለስ ያኔ አንተ የበደላችሁ ሰው ወደ ህይወታችሁ እንዳታስገቡ ስለምትል አንዳንዴ ማለት ነው። እና ከባሌ ጋር ልታረቅ ወይስ ምን ላድርገው? ይሄኛው ችግር የለም። የቀይ መስመር ላይ ነው ያለው እሱ። ያኔ ከሱ ፍቅር አላዘኝም ሲጀመር። ያኔ ለድብርት ብዬ ነው የማወራው። ግን ባለትዳር እንደሆንኩት አያውቅም። እቃ ማጠቢያ ነው። አዎ አንዳንዴ መዳም ስታናድደኝ እሱ ጋር ጀስቃለች። እንዴ ጎበዝ ቲቲ ያለ ነገር ነው። አቁሜ እንደዚህ ያለ ድራማ። ከባልሽ ጋር ታረቂ ሂጂና ከባልሽ ጋር አርፈሽ ኑሮሽን ኑሪ። እዚህ ሰው ሀገር ማትጃጃይ። የተከበርሽ ባለ ትዳር ነሽ። ሲንግሎች እንኳን በዚህ መጠን እንደዚህ ሲሆኑ ደስ አይልም። ገብቶሻል? መስመር አትለፊ እንዴ ትቀያለሽ እንዴ ደግሞ ይሄ እኮ ወግ ማድረግ እኮ